በዚህ ቪዲዮ ላይ የምናየው ፎሬክስ ትሬዲንግ ላይ እንዴት ፓርሻል እንወስዳለን የሚለውን ኮንሰፕት ነው። ምክንያቱም ከዚህ በፊት ካጋጠማችሁ ብዙ ጊዜ ትሬድ ስታደርጉ ማርኬቱ ጥሩ ዲፕ ፕሮፊት ላይ ሄዶላችሁ ከዛ በኋላ ሪቨርስ አድርጎ ሊያስወጣችሁ ይችላል አይደል? እና ይሄ ሪቨርሳል ፉል ሎስ ነው የሚያጋጥመን ወይም ስፔሻሊ ሎ ፕሮባቢሊቲ ኮንዲሽኖች ላይ ሙሉ ሎስ ነው የሚነካብን ማለት ነው። እና ዲፕ ፕሮፊት ውስጥ ስንገባ ይሄ ፉል ሎስ እንዳይነካን ምን ማድረግ እንችላለን? ትሬዱን ሳንዘጋ ከፖዚሽናችን የሆነ ያህል ብር ማውጣት እንችላለን ማለት ነው። ጀነራል የፓርሻል አይዲያው ይሄ ነው። ምክንያቱም ትሬዱን መዝጋት አንፈልግም፣ ሎንግ ተርም ታርጌት ይኖርናል። ግን ፕራይስ ሪቨርስ የማድረግ እድል ስላለው ያ ሎንግ ተርም ታርጌት ከመነካቱ በፊት ምን እናደርጋለን? ከከተትነው ፖዚሽን ወይም ሎት ሳይዝ 50%፣ 40% ያሰብነውን ያህል በሩላችን ለወደፊት ሩሎች እናያቸዋለን። በሩላችን ብር እናወጣለን ማለት ነው። ሲኩሪቲ ይሰጠናል ይሄ። ያ በዚህ ቪዲዮ ይሄን ነው የምናየው። ፓርሻል ምንድን ነው ስንል መጀመሪያ ኢትስ ቴኪንግ ፖርሽን ኦፍ ትሬድ ኦፍ ዘ ቴብል ቢፎር ዘ ፋይናል ታርጌት ማለት ነው። አሁን ያልኳችሁ ፋይናል ታርጌቱ ከመነካቱ በፊት የሆነ ነገር ማውጣት እና በዚህ ቪዲዮ ላይ በትሬዲንግ ቪው፣ ሜታ ትሬደር እና ሲ ትሬደር ላይ በእነዚህ ሶስት ፕላትፎርሞች እንዴት ፓርሻል እንደምንወስድ ነው የምናየው። ጀነራሊ ፓርሻሊንግ ሪስክን ለመቀነስ እና ፕሮፊትን ሎኪን ለማድረግ ይጠቅማል። እና እንደ አይሲ ትሬደሮች ደግሞ ምን የሚባል ኮንሰፕት አለ? ፔዛ ትሬደር የሚለው ኮንሰፕት አለ አይስቲ ራይት። እና ፓርሻሊንግ በጣም አስፈላጊ ነገር ነው አይስቲ ላይ ማለት ነው። ለምሮ ፓርሻል ስንሄድ የምንወስደው ስንል ሪስክ ይቀንሳል። አንደኛ ኢሞሽናሊ ኢዚየር ይሆናል ማናጅ ትሬድ ስናደርግ፣ ምክንያቱም የሆነ ያህል ብር ስላወጣን አንደኛ ሎሳችን ይቀንሳል። ሎሳችን መቀነሱ የምንከስረው ብር ሲቀንስ ኢሞሽናል ስታችን ይረጋጋል። አንደኛ። ሁለተኛ ደግሞ የሆነ ያህል ብር አስገብተናል፣ የሆነ ያህል ብር ራሳችን እንከፍላለን አይደል? ስለዛ ይሄ የሆነ ሴንስ ኦፍ ሲኩሪቲ ይሰጠናል ነው። እና ብዙ ፓርሻሎች መውሰድ እንችላለን። ብዙ ጊዜ ትሬደሮች ካያችሁ ቲፒ1፣ ቲፒ2፣ ቲፒ3 ምናምን የሚሉት ነገር አለ። እነሱን እዚህ ቪዲዮ ላይ በደንብ እናያቸዋለን። እና ተጨማሪ ደግሞ ፓርሻሊንግ ላይ እንዴት እንዳይወሰድ ማየት ከፈልጋችሁ ቴሌግራም ቻናላችን ጆይን ማድረግ ትችላላችሁ። እዛ ላይ በደንብ እናሳያችኋለን። ኮምፕሊትሊ ፍሪ ነው። ዲስክሪፕሽን ላይ ያለላችሁ ሊንኩ። ዌን ቱ ቴክ ፓርሻልስ፣ ይሄ ነው ጥያቄው አይደለ? ፓርሻል እንወስዳለን ካልን የቱ ጋ ነው ፓርሻል መውሰድ ያለብን ወይም የቱ ጋ ነው አሪፍ ቦታ ፓርሻል ለመውሰድ? አንደኛ የቱ ጋ መውሰድ እንችላለን? ፕሪዲፋይንድ የሆነ ሌቭል። ፕሪዲፋይንድ የሆነ ሌቭል ምን ማለት ነው? አንድ ትሬደር የራሱ ህግ ይኖረዋል። ፉል ፖዚሽኑ 1 to 3 ወይም 1 to 4 ከሆነ እኔ 1 to 1 ላይ ወይም 1 to 2 ላይ ሲደርስ ፓርሻል ወስዳለሁ ሊል ይችላል ማለት ነው። እንዳልኳችሁ በትሬዲንግ ላይ ስለምናየው ችግር የለም። ሁለተኛ ሊኩዊዲቲ ግራብ ሲደረግ ባይ ሳይድ ሊኩዊዲቲ ሊሆን ይችላል፣ ሴል ሳይድ ሊኩዊዲቲ ሊሆን ይችላል። እነሱ ሲደረጉ ቴክኒካል ኤሪያዎች ላይ ማለት ነው። ቀጣይ ፒዲአርዎች ላይ ሊወስድ ይችላል። ፒዲአር ምንድን ናቸው? ኦርደር ብሎኮች፣ ፌር ቫልዩ ጋፖች፣ ብሬከሮች የመሳሰሉት ላይ መውሰድ ይችላል። አራተኛ ፊቦናቺ ኤሪያዎች ላይ። ፊቦናቺ ማለት ስታንዳርድ ዴቪዬሽን ከዚህ በፊት አውርተናል አይደል? ስታንዳርድ ዴቪዬሽን ምን ብለን ያወራነው? የሴንትራል ባንክስ ዲለርስ ሬንጅ ሊኖር ይችላል፣ የኤዣን ሴሽን ሊኖር ይችላል። እና ይህ የአይሲቲ ደግሞ 2022 ሞዴሉ ላይ ከሊኩዊዲቲ ስዊፕ እስከ ማርኬት ስትራክቸር ሺፍት ፊቦናችን አስመረን አንድ ላይ 2.5 ላይ ምናምን ታርጌታችን ወይም ፓርሻል እናደርጋለን ብሏል። እነሱ ላይ መውሰድ እንችላለን ማለት ነው። ይሄ ባለፈው ላይቭ ሴሽናችን ላይ ያወራነው ነው ቴሌግራም ላይ። ሶስተኛ ደግሞ ኪልዞን ላይ። ኪልዞን ስላችሁ የለንደን ኪልዞን ወይም ሴሽን ላይ የነበረውን ሃይ ወይም ሎ ኒውዮርክ ሴሽን እሱ ጋር ሲደርስ ኒውዮርክ ሴሽን ላይ ኤንትሪ ከገባን ማለት ነው ፓርሻላችን ልናስቀምጥ እንችላለን ማለት ነው። ብዙ ጊዜ ትሬደሮች የኒውዮርክ ሃይ፣ ኒውዮርክ ሎ፣ ለንደን ሃይ፣ ለንደን ሎ እያሉ ታርጌት ሲያደርጉ ታያላችሁ አይደል? እነሱ ኦብቪየስሊ እንደ ታርጌት መጠቀም እንችላለን። እነዚህ ሁሉ ነገሮችን እንደ ታርጌት መጠቀም እንችላለን። ለምሳሌ ዋንቱ ተዋራር ታርጌት ነው። ሊኩዊዲቲ ኤሪያ ኦብቪየስሊ ታርጌት ነው። ፒዲአርዎች፣ ስታንዳርድ ዴቪዬሽኖች እንደዚህ ሙሉ ታርጌት ናቸው። ግን ሎንግ ተርም ወይም ሃየር ታይም ፍሬም ታርጌት ካለን እዛ ጋር ሳይደርስ እነዚህን እንደ ፓርሻሊንግን መጠቀም እንችላለን ነው አይዲያው ማለት ነው። ወደ ምን እንሂድ? ሃው ቱ ቴክ ፓርሻል ስንሄድ ማለት ነው ትሬዲንግ ቪው ላይ ሜታ ትሬደር እና ሲ ትሬደር ተራ በተራ ሁሉንም እናያቸዋለን። ስለዚህ አሁን የመጀመሪያ ኬዛችንን ዩሮ ዶላር ላይ ያለ ነው 5 ሚኒት ታይም ፍሬም ላይ መች ነው? የሐሙስ ዕለት ማለት ነው። ዩሮ ዶላር ላይ ባይ ሳይድ ወሰድን፣ ሪሌቲቭ ኢኳል አይደለ? ባይ ሳይድ ከወሰድን በኋላ ምንድነው የሰጠን? ያው ዲቴል ጋበትም የኢንትሪ ቪዲዮ ስላልሆነ ማለት ነው። ማርኬት ስትራክቸር ሺፍት እዚህ ጋር ሰጥቶናል።
ከዛ በኋላ ፕሪሚየም ላይ ነው መግባት እንፈልገው ብለናል። ኖርማል ህጋችን የሚለው ፕሪሚየም ላይ ሴል በሉ ስለሆነ ማለት ነው። ሶ ፕሪሚየም ላይ ከዚህ እስከዚህ ባለው ስንሰራ ምክንያቱም ከዚህ ፕሪሚየም ብንሰራ ስለማትገባልን ማለት ነው። አይዲያው ገብቷችኋል። ሶ ፕሪሚየም ሌቱ ጋር ገባ። በቃ እቺ ባይ ሳይድ ስትወሰድ ገባ። ሶ ኢንትሪያችንን የሴል ዌታለች እዚህ ባይ ሳይድ ላይ ያደረግናት ማለት ነው። ትልቁ ቲፒያችን እዚህ ጋር ነው እንበል ኦልሞስት ወደ 1 to 2.8 ፓርሻላውን የቱ ጋር መውሰድ እንችላለን ስንል እዚህ ጋር እንችላለን። ይሄ ምንድን ነው? ሊኩዊዲቲ ኤሪያ ማለት ነው። ከሱ ስር የቱ ጋር መውሰድ እንችላለን? ይሄ ምንድን ነው? ዲስካውንት ላይ ያለ ፒሲ ባይ ሳይድ ኢምባላንስ ሴል ኢፊሸንሲ ወይም ፌር ቫልዩ ጋፕ ማለት ነው። ሶ ይሄ ፓርሻል ዋናችን ይሆናል። እዚህ ጋር ደግሞ ፓርሻል ቱዋችን እንወስዳለን ማለት ነው። ብዙ ጊዜ ፓርሻል ቱ ቴሌግራም ላይ ስልክ ካያችሁ ይሄ ነው። ከዚህ ነገር የለው። ጀነራል አይዲያው ይሄ ነው። ግን እዚህ ቪዲዮ ላይ ይሄን ሳይሆን ላሳያችሁ የፈለኩት እንዴት እንወስደዋለን ነው። እንዴት እንወስደዋለን ስላችሁ በፖዚሽን ማለት ነው። ሶ ዝም ብለን ሴል ብንለው አይ ቲንክ ሊሚት ማስገባት እንችላለን። ራይት ሌቭሉ ስንት ናት? 3254 3254 ጋር እንሂድና ፖዚሽን ስለማይፈቅድልኝ ነው ዊኬንድ ላይ ስላለ እዛች ጋር እንትን ሴላችን ያው ሴልስ ካልን ድረስ ስፕሬድ ማስፋት ትችላላችሁ። ስፕሬድ ካለው ብሮከራችሁ ስፕሬድ ነው ያታችሁ ማለት ነው። መጨረሻ ቲፒያችን እቺ ሴል ሴር ነው የምትሆነው። ግን ፓርሻል መውሰድ ከፈለግነው አይ ቲንክ ይሄ ነው ብዙ ጊዜ ግራ የሚገባው። ያ ችግር እንዳተጋባችሁ ላጥፋት። ፓርሻል ዋን ላይ እንዴት ነው ፓርሻል መውሰድ ነው? ምክንያቱም አሁን ይሄን ፖዚሽን ብንከፍተው ምን የለንም? የፓርሻሊንግ ኦፕሽን የለም። ፓርሻል የሚል ኦፕሽን የለም። ስለዚህ በትሬዲንግ ቪው ምንድነው የምናደርገው? ሌላ ፖዚሽን ነው የምንከፍተው። ሌላ ፖዚሽን ምን ማለት ነው? ባይ ሊሚት እናስገባለን ማለት ነው። ይሄ ስንት ነው? 200 ሺህ ዩኒት ነው እዚህ ጋር ያለው። ስለዚህ እዚህ ጋር ስንት ፐርሰንት ነው መውጣት እንፈልገው? 25% መውጣት እንፈልጋለን። የ200 ሺህ 25 ስንት ነው? 50 ሺህ ነው። ስለዚህ ባይ ሊሚት እናስገባለን ማለት ነው። እዚህ ስንት ናት? 3082 ሊሚት አድርገን ነው 3082 ላይ አድርገን ባይ ሊሚት እናስገባለን። ሶ ማርኬቱ እዚህ ጋር ሲመጣ ባይ ነው። ሴል ስንት ብለናል? ምክንያቱም አይ ቲንክ ስቶፕ ሎስ እና ቲፒ ምን እንደሆነ ታውቃላችሁ አይደለ? ሴል ካልን ስቶፕ ሎሳችን ምንድን ነው? ይሄ ባይ ኦርደር ነው። ይሄ ምንድን ነው? ባይ ኦርደር ነው። ዞሮ ዞሮ አስወጣኝ ነው እያልን ያለው አይደለ? ሴል ካልን ባይ ብለን ነው እንጂ የምንወጣው ባይ ካልን አንወጣም። ባይ ካላልን አንወጣም። ባይ ካልን ደግሞ አንድ ነገር ሴል ብለነው ነው የምንወጣው። የሆነ ነገር ከገዛ ነው ሽጠነው ነው የምንወጣው። ከሸጥነው ደግሞ ገዝተነው ነው ተመልሰን የምንወጣው ማለት ነው፣ ለማትረፍ። ካልሆነ አናተርፍም። ሽጠኸዋል የሆነ ነገር እንጂ ምንም ትርፍ የለህም ማለት ነው። ሽጠኸው ከቀነሰ በኋላ በርካሽ ዋጋ ከገዛኸው ያቺን ትንዋናት እኮ ትርፏ ከሸጥክበት ዋጋና ከገዛበት ዋጋ መሀል ላይ ያለችው ማለት ናት። አይ ቲንክ አይዲያው ገብታችኋል። ከገዛችሁ በቲቪ ብናየው 20 ሺህ ብር አንድ ቲቪ ከገዛን 30 ሺህ ከሸጥነው ነው እንጂ የምናተርፈው ስለገዛነው ብቻ እኮ እናተርፍም አይደል? ተቀምጧል እንጂ ምንም ትርፍ የለውም። ይሄም ጀነራል አይዲያው ይሄ ከሸጥን ሴል ሊሚት ካስገባን ኢንትሪ ከገባ መግዛት አለብን ነው ድጋሚ። አይዲያው ገባችሁ? እንትን ፓርሻልቱም ስናረገ ሌላ ባይ ሊሚት ማለት ነው። የቱ ጋር 2982 ነው ደግሞ በሜታ ትሬደር ምናምን ስለምንየው ችግር የለም። በየፕላትፎርሙ ሶርት ኦፍ ይለያያል እና ለዛ ነው በሶስቱም ፕላትፎርም ማሳያችሁ ማለት ነው። ስለዚህ አሁን ሴትአፕ አድርገናል ማለት ነው። ይሄ ሴል ኦርደር ነው። ሁለት ፓርሻል ያለው ፓርሻል እና ፓርሻል ቱ። ሌላ ደግሞ ነገራችሁን ፈልገው ነገር ፓርሻል አታብዙ። ሲበዛ ፕሮፊታችሁን በጣም ስለሚቀንስባችሁ የራሱን ዲስአድቫንቴጅ እንዳለው እኮ ትንሽ ፓርሻል መውሰድ ከቻላችሁ ማለት ነው። አንድ ወይም ሁለት ፐርሰናሊ በቂ ነው። ከዛ ባይበልጥ ማለት ነው። 3 4 5 6 የሚባለው ተዋቸው እነሱ። አንድ ወይም ሁለት ፓርሻል በቂ ናቸው። ለባይ አይ ቲንክ በቂ ነው። ለሴል ደግሞ እኔ አክቹሊ በዚሁ ራሱ ማየት ይችላል። የቱ ጋር ባያለን እንበል አሮ ነው ፕራይስ መጣ እዚህ ጋር ባያለን ነው እንበል። እቺ ትጥፋ አታስፈልግም። የሴሏም ቲፒ ትጥፋ፣ የሴል ይጥፋ። ሶ
እዚህ ጋር ባያለን ባይ ስንል አሮን ስቶፕ ሎሳችን እዚህ ጋር ነው። ያው ቴክኒካል ነገር የቱ ጋር ባይ እንደሚባል ሴል እንደሚባል ያው አልገባበትም ብያቸዋለሁ። ቴክ ፕሮፊታችን ደግሞ ላይ ነው ሩቅ አረግ ነው። ይሄ ማለት ስንት ነው? ወደ 126 አካባቢ ሆነ። ስለዛ ፓርሻል ስንወስድ የቱ ጋር ነው የምንወስደው? እዚህ ጋር ባይ ካለን የሆነ ሊኩዊዲቲ ኤሪያ ወይ ኢንኤፊሽንሲ ኤሪያ አይደለ? ምን አለ እቺ ጋር ምን አለች? ስዊንግ ያለቻ 1 2 3 ካንድል ስዊንግ ሃይ ብያቸዋለሁ ከዚህ በፊት ስዊንግ ያለ ማለት ነው። ባይ ካልነው እዛ ጋር እንሸጠዋለን ማለት ነው። አትርፈን በርካሽ ዋጋ ገዝተን በውድ ዋጋ ግን ፖዚሽኑ አክቹአሊ ፖዚሽኑን ቅድም ሳስቻለሁ ሞስት ፕሮባብሊ አልነገርኳችሁ። ፖዚሽኑን እንዳትሳቱ ቀንሱት። የቅድሙ ላይ 200 ሺህ ነበር አይ ቲንክ ቀንሱት። ፖዚሽን 50 ሺህ 25% ከፈልጋችሁ ፓርሻል መውሰድ 50% ደግሞ ግማሽ ፕሮፊታችሁን መውጣት ከፈልጋችሁ 100 ሺህ ማድረግ ማለት ነው። በዚህ ኬዝ ነው ብቻ ኢንትሪ የገባችሁበትን የሆነ ያህል ቀንሳችሁ ነው መውጣት ያለባችሁ። ጀነራል አይዲያው ማለት ነው። ምክንያቱም 200 ሺህ ካረጋችሁት ሙሉ እንትኑ ነው የሚዘጋው፣ ሙሉ ትሬዱን ነው እንጂ የሚዘጋው ፓርሻል አይደለም የምትወስዱት። ተረዳችሁ አይደዋ? ምክንያቱም 200 ሺህ ገዛ 200 ሺህ ሰጥ ከዛ ድረስ አይደርስም ማለት ሙሉ ትሬድ ይዘጋል። 50 ሺህ ካረካው ግን 150 ሺህ ቀራል። እቺ 150 ሺህ ትሆናለች በራሱ ትሬዲንግ ቪን አጅስት ያደርግላችኋል። 150 ሺህ ትሆናለች። 150 ሺህ ሄዶ ይነካላችኋል ማለት ነው። ይሄ ነው ጀነራል አይዲያው ፓርሻሊንግ በትሬዲንግ ቪው ስንወስድ ማለት ነው። አይ ቲንክ ተረድታችኋል ትሬዲንግ ቪው አይደለ? ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ምንም ችግር የለም መልስላችኋለሁ። አሁን ትሬዲንግ ቪውን ከጨረስን ቀጣይ ምን እኔ ሜታ ትሬደርን እስቲ አሁን ሜታ ትሬደር ላይ ያለ ነው። ኦርደር መክፈት የምችለው በቢትኮይን ብቻ ስለሆነ ሜታ ትሬደር ላይ ቢትኮይን ትሬደር አረግም። ስለዛ በዴሞ አካውንት ከፍቼ ነው ማሳያችሁ። ስለዚህ እንዴት ነው የምናደርገው ደግሞ እዚህ ላይ አሁን አንደኛ መጀመሪያ ፖዚሽን ንግባ ዝም ብለን ኒው ኦርደራ ፔፕሲ ብዙ ጊዜ ሰው በስልክ ነው የሚጠቀመው፣ ግን ምንም ለውጥ የላችሁም። ስልኩ ላይም የራይት ክሊክ ማለት ስልኩ ላይ ኦልሞስት ጫን እንደማለት ነው አይደለ? ለዛ ባይ ማርኬት ማለት ከፈለግን ስቶፕ ሎሳችን እናስገባ። 95 ሺህ ላይ ያለው ይሄ ያው ስፕሬዱን ለማሳየት ነው። አስክ ፕራይስ እና ቢድ ፕራይስ 94 ብለው ይሄን ደግሞ 100 ኦልሞስት 1 to 5 አካባቢ ማለት ነው። ባይል ምንድነው የሚለው ስቶፕ ሎስ 94 ሺህ 10 ሺህ ነው። ኦኬ ሶ ያ 100 ሺህ ባይል ራይት። ለዛውም ባይ ስንል ኦርደራችን ገብቷል ማለት ነው አይደለ? 100 ሺህ ቲፒያችን ላይ ያለ ኤክሴላችን 94 ሺህ ላይ ያለ። አሁን እንዴት ፓርሻል እንወስዳለን? ፕሮፊት ላይ ገብቷል። ስለዛ ፓርሻል መውሰድ ከፈለግን ስልክ ላይ ሲሆን ራይት ክሊክ አድርጋችሁ ክሎዝ ኦርደር የሚለው ጋር ነው የምትሄዱት። ክሎዝ ኦርደር ከዛ በኋላ ክሎዝ ኦርደር ካላችሁት በኋላ ማለት ነው ምንድነው የምታደርጉት? እቺ ሎት ሳይዝ አለች። በአንድ ሎት ሳይዝ ነው የገባው ትሬዱን ሎት ሳይዟን መቀነስ ማለት ነው። ክሎዝ ምን ያህል ነው ማድረግ ፈልጋው? አሁን ክሎዝ ብትሉ ባይ ክሎዝ ያደርገዋል። አንድ ሎት ሳይዝ ቢትኮይን የገዛ ነው ማለት ነው። ይሄ ባይ ማርኬት ማለት ላይቭ ነው ኤክስፒት ያደርግነው ማለት ነው። ስለዚህ አሁን 50% ማውጣት ከፈለኩ 0.5 ሎት ሳይዙን አውጣልኝ። አሁን 74 ነው 75 ነው ትርፍ አይደለ? ያ ማለት ስንት ነው? 80 ሆነ 40 ነው አውጣልኝ ማለት ነው። አሁን ይሄ ምንድነው የምንለው? ክሎዝ ሴል እና ባይ ካላችሁ ሌላ ኦርደር የሚከፍትባችሁ ተጠንቀቁ። ክሎዝ ነው ማለት ነው። ስለዚህ አሁን ትርፌ ስንት ሆነች? 40 ሆነች። ምክንያቱም ያቺን 40 አውጥቷታል ማለት ነው። አካውንት ሂስትሪ የሚለውን እኔ ወለታችንን እቹት 41 ማለት ነው የዘጋት ተረዳችሁ አይደል? እነዛ ሌላ ናቸው ለሙከራ ያረኳቸው ናቸው። ብቻ 41 ትርፍ አለ ነው ማለት ነው። ፓርሻል ውስጥና ሌላ ደግሞ የትሬዱ ሎት ሳይዝ ምን አርጓል? በግማሽ ቀንሷል። አሁን ሌላ እንዝጋ ብንል ሄደን እዚህ ጋር ሳይዙ 0.5 ሆኗል ማለት ነው። ስለዚህ ከ0.5 ደግሞ ሚያንስ ነው የምናደርገው 0.25 እያደረግን ምክንያቱም 0.5 ነው ዝጋ ካላችሁ ላሳያችሁ ክሎዝ ኦርደር ብለን 0.5 ሙሉ ዝጋ ክሎዝ ካላችሁት ትሬዱ በአጠቃላይ ማለት ነው። ምክንያቱም ያለንም 0.5 ነው። አይዲያውም ሹር ገብቷችኋል አሁን አይደል? ለዛ ያ በሜታ ትሬደር እንደዚህ ነው የምናደርገው ማለት ነው። በስልኩ ምንም ሎት የለው ፖዚሽን ይኖራችኋል አይደል? ትሬድ ጋር ስትሄዱ ጫን ትሉታላችሁ ክሎዝ ኦርደር ከዛ በኋላ ከላይ ሎት ሳይዝ አለች እንትን ታረጉባት እሷን ቀንሶ ክሎዝ ማለት ነው። ራሱን ክሎዝ ካላችሁት ሙሉ ነው የሚዘጋባችሁ እንዳልኳችሁ።
ግን ቀንሳችሁ ክሎዝ ትሉት ፓርሻል እንደወሰዳችሁ ሜታትሬደር 5 ወይም 4 ያስቧል። ግን አንዳንዴ የስልኩ ሜታትሬደር 4 እምቢ ይላችሁ ይችላል ፓርሻሊንግ። ስለዛ በስልክ ትሬድ የምታደርጉ ከሆነ ሜታትሬደር 5 ተጠቀሙ። ችግር አለበት አንዳንዴ ሜታትሬደር 4 ምከራችሁ ብዬ ነው። ምክንያቱም ክሎዝ ስትሉት አንዳንዴ ፖዚሽናችሁን ከፍ ያደርግባችሁ እንደዚህ አይነት ነገር አለበት። ስለዛ የፒሲው ችግር የለም ኮንፊገር ተደርጓል በደንብ ይሁን 4 ነው አይብሊቭ። የስልኩ ግን ሜታትሬደር 5 ተጠቀሙ። ምክንያቱም ብዙ ለውጥ የላችሁ። እንደውም ይሻል ሜታትሬደር 5 ጽድት ያለ ነው ኢንተርፌሱ ምናምን ማለት ነው። ስለዛ አሁን ከጨረስን ሜታትሬደርን መጨረሻ በሲ ትሬደር እንዴት ፓርሻል እንደምንወስድ ቀላሉና አሪፉ። እኔም ሜታትሬደርን አለ የምጠቀመው ትሬድ ሳደርግ ሲ ትሬደር ነው የምጠቀመው ምክንያቱም በጣም ቤስት ነው ሲ ትሬደር። አሁን ሲ ትሬደር ላይ ፓርሻል እንውሰድ። እንዴት ነው የምንወስደው? እንዴት ትሬድ እንደሚደረግ አልነግራችሁም አይደል? ዩዥዋሊ ሬት ክሊክ አድርጋችሁ ፕሌስ ኦርደር ነው የምትሉት። ትሬዲንግ ቪው ላይም ቢሆን ሜታትሬደር ላይም ቢሆን ሲ ትሬደር ላይ ምንም ፕላትፎርም ላይ ዩዥዋሊ ራይት ክሊክ ፕሌስ ኦርደር። ሶ አሁን ምን እናደርግ? የሆነ ኢንትሪ እንግባ። ኳንቲቲያችን ሎት ሴታችን ስንት እናድርግ? ፓርሻል 0.01 ካደረጋችሁ በዚህ ፓርሻል መሰጣችን ከዚህ በታች ስለሌለ ማለት ነው። ስለዚህ 0.5 እናድርገው። 0.5 ካደረግነው በኋላ ምንድነው ማለት ፈልገው ባይ ሴል። አሁን ደስ የሚለው ነገር የሲ ትሬደር እንትን ማለት የለብንም። ስቶፕ ሎስ እና ቴክ ፕሮፊት እንደዚህ ቁጥር ምናምን አይደንቲፋይ ማድረግ የለባችሁ። ፖዚሽን ካስገባችሁ በኋላ እንደ ትሬዲንግ ቪው ማድረግ ትችላላችሁ። ሜታ ትሬደር 5 የስልኩ ላይም ማድረግ ትችላላችሁ። ሜታ ትሬደር 4 ግን የስልኩ ይሄንንም ያስቸግራል። ስለዛ መመክረው ነው ማንንም ሜታ ትሬደር 5 ይጠቀም ትሬድ ሲያደርግ ማለት ነው። በስልክ በእንትን ብዙ ጊዜ ይሄን ያህል የሚያስቸግር አይደል በእንትን ሲሆን ማለት ነው። በፒሲ ሲሆን ወይም የዴስክቶፕ ቨርዥን ስትጠቀሙት ማለት ነው። ስለዛ አሁን ምን እናርግ? ኢንትሪ እንግባ። 0.5 ሎት ባይ ፕሌስ ኦርደር ሰፊሽንት ፈንድስ። እሺ ገን ሎት ሳይዙ እንደዛ ካለ 0.5 እናርገውና ፊልድ ማለት ነው። ባይ ፖዚሽን ገብተን የሆነ ባይ ፖዚሽናችን እንዳልኳችሁ ስቶፕ ሎስ እንዲህ ማድረግ እንችላለን፣ ችግር የለም። ቲፒም እንደዚህ እንወስዳለን። ይሄ ከትሬዲንግ ቪው ይለያል፣ ከሜታ ትሬደር ይለያል። እንዴት ነው እዚህ ጋር ፓርሻል የምንወስደው? እዚህ ጋር ሀቨር ስታደርጉባት እቺ ታያችኋለች የሺልድ ምልክቷ፣ እሷን ንኳት። እሷን ስትነኳት ይሄው እዚህ ጋር ያመጣላችሁ አድቫንስድ ቴክ ፕሮፊት አለው ማለት ነው። ሲ ትሬደር የምወደው ለዚህ ነው። ቴክ ፕሮፊት 1 ቴክ ፕሮፊት 2 3 4 እስከ 4 ድረስ ማስገባት ትችላላችሁ ማለት ነው። ቴክ ፕሮፊት የሰርቨሩ አለ። ሰርቨሩ ማለት ያስገባችሁለት ማለት ነው እናንተ ሰርልኝ ብላችሁ። ስለዚህ አሁን ሪሜን 0.2 ተዋለ ማለት ነው። 3 ከወሰደ ቶታል የገባነው ስንት ነው? ሎስ ፖዚሽን 0.5 አይደለ? አሁን ሁለት ቴክ ፕሮፊት አሪፍ ብያችኋለሁ አይደለ? ስለዛ ስንት እንግባ? 0.05 የመጀመሪያውን 20% የሁለተኛውንም 20% እናስገባለን። ከዛ ያ ፒፕ ሳይዙን እንደ ዝም ብላችሁ ኖርማል ጽፋችሁ አጀስት ማድረግ ትችላላችሁ። ዝም ብለን እንጻፉና እንደዚህ አፕላይ እናድርገው። ከዛ በኋላ እንገፋቸዋለን። አዎ ስለዛውን ቴክ ፕሮፊት ዋን አሁን እዚህ ጋር ከፈለግናት እዛች ቴክ ፕሮፊት ዋንስ እዚች ጋር። ስለዛ ባይ ካልን በኋላ እዚህ ጋር ባይ ሳይዱ ጋር ቴክ ፕሮፊት ዋን እናስቀምጥ ማለት ነው። በራሱ ሌላ ባይ ሊሚቱን 50 እናስገባ፣ ሴል ሊሚት ሳናስገባ ቴክ ፕሮፊቱም ይሆንና ቲፒ ደግሞ ያውና ማለት ነው። ስለዛ ያ ጀነራል አይዲያው ይሄ ነው ፓርሻል። ስለዛ ያ ጀነራል አይዲያው ይሄ ነው። ፓርሻሊንግ እንዴት እንወስዳለን ካልን በትሬዲንግ ቪው አይተናል፣ በሜታ ትሬደር፣ በሲ ትሬደር። አይ ቲንክ ኢትዮጵያ ውስጥ የምንጠቀማቸው ሶስት ፕላትፎርሞች እንደዚህ ናቸው አይደለ? ባይ ዘ ዌይ ለሴልም እንደዚሁ ምንም ለውጥ የለውም። ይሄን ብንዘጋው እና አዲስ ፖዚሽን ለሴል እንክፈት እስኪ። ራይት ክሊክ ፕሌስ ኦርደር 0.5 ኦፍ ፍሊሽ ይለናል። ራይት ስለዛ ስቶፕ ሎሳችንን እዚህ ጋር ማድረግ እንችላለን። ቲፒያችን ደግሞ ታች እናድርገው። ፓርሻል ከፈለግን ሺልድ ምልክት ዋን እናተዋለን። ምን ያህል ፓርሻል እንደሚወስድ ወስናላችሁ። እዚህ ጋር አፕላይ ካልነው በኋላ ይሄው ቲፒ1 ቲፒ2 ፓርሻል የቱ ጋር እንደምታደርጉ ነግራችኋለሁ። በቃ የራሳችሁን አሪፍ ቦታ የምትሉት መርጣችሁ ማድረግ ትችላላችሁ ማለት ነው። ጀነራሊ እንደዚህ ነው በቃ ፓርሻሊንግ ምንም አዲስ ነገር የለውም።
እኔ በራሴ ቀላል ነው የምለው የሲትሬደር ነው። ሲትሬደር ቤስት ኢንተርፌስ ነው ያለው ለነዚህ ነገር ማለት ነው። ስለዛ ቴንኪው ይዤላችሁ የመጣሁት ቪዲዮ የዛሬው ይሄ ነበረ። ከተመቻችሁ ያው ላይክ እና ሰብስክራይብ አትርሱ። አመሰግናለሁ።